በተለያዩ በሚቀቡና በሚዋጡ መድኃኒቶች ታክሞ ለውጥ ለማይሳይ የብጉር አይነት የተመላለሰ ለሚያስቸግር እንዲሁም ደግሞ በጣም ከባድ ለሆነ የብጉር አይነት መፍትሄ ይኖራል። ለእንደዚህ አይነት የብጉር ችግር ዘላቂ መፍትሄ የሚያመጣ አንድ መድኃኒት ብቻ ነው ያለው፣ አይሶትሬትኖይን ይባላል። ይህ መድኃኒት የቫይታሚን ኤ ዴሪቬቲቭ ሲሆን ብጉር እንዲነሳ የሚያደርጉ 4 ችግሮችን ያስተካክላል። አንደኛ፣ ከልክ ያለፈ ወዝን ይቀንሳል፣ ያስተካክላል። ሁለተኛ፣ ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ሶስተኛ፣ ብጉር እንዲነሳ የሚያደርገውን በተፈጥሮ ቆዳችን ውስጥ ያለ ከልክ በላይ የሚራባን ኩቲ ባክቴሪየም አክኒ የሚባል ባክቴሪያ ብዛት ይቀንሳል። አራተኛ፣ ቆዳችን ውስጥ ያሉ የተደፈኑ ቀዳዳዎችን ክፍት እንዲሆኑ ያደርጋል። ይህ መድኃኒት በሐኪም ትዕዛዝ መሰረት ብቻ ነው የሚወሰደው። በእርግዝና ጊዜ ለሴቶች አይመከርም። ከዛ በተጨማሪ ፖቴንሻል ሳይድ ኢፌክቶች ስላሉት አስፈላጊ ምርመራ እየተደረገ ክትትል እየተደረገ ቢቻል በደርማቶሎጂስት የሚታዘዝ የሚሰጥ ሕክምና ነው። ስላዳመጣችሁ አመሰግናለሁ። ጥያቄ ካላችሁ